ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል የሆነ የእረፍት ቀን ቁርስ በእኔ ቤት በእኔ ኪችን እንዴት አድርጌ እንደሰራሁ ነው ይዤላችሁ የመጣሁት። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንደ ሁሌው ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመር እንዳትረሱ። አሁን ወደ አሰራሩ እንሂድ። በመጀመሪያ የምናቦካበት ሳህን ላይ ውሃ እንጨምራለን። ለብ ያለ ውሃ ቅዝቃዜውን የለቀቀው አዘጋጅቻለሁ። ከዛ አንድ እርሾ ጨምራለሁ እና ዘይት 2 የሾርባ ማንኪያ የሚሆን በግምት ጨምራለሁ። ከዛ እርሾና ለብ ያለ ውሃውን እናዋሃዳለን ማለት ነው። ስኳር ከፈለጋችሁ መጨመር ትችላላችሁ። እኔ ግን እንደዚሁ ያለ ስኳር በጣም ቆንጆ ነው። በአትክልትም በተለያየ ነገር ልንመገበው ስለምንችል ያለ ስኳር ነው የማደርገው ማለት ነው። እሺ አሁን እርሾ ቆንጆ ነው ተዋህዶልኛል። ከዛም ዱቄታችንን እናዘጋጃለን። እንነፋዋለን። ነፍተን ስንሰራ ዳቦ ነገር በጣም ቆንጆ ነው የሚሆንልን። 1 ኪሎ ነው የተጠቀምኩት። 1 ኪሎ ግራም ማለት ነው፣ ወይም 7 ኩባያ የሚሆን በኩባያ ከለካችሁት ማለት ነው። የተቀመመ ጨው አለኝ፣ በአብሽ የተቀመመ ማለት ነው። ከዛ ትንሽ እጨምራለሁ እና በጣም ቆንጆ ነው ለዳቦ። እንደዚህ አብሽ ነገር የተለያየ ቅመምም ጨምረን እናዘጋጀዋለን። አዘገጃጀቱንም ከፈለጋችሁ ይዤላችሁ እመጣለሁ። በጣም ቆንጆ ነው እና ጨውንና ቅመሙን እንደዚህ ካዋሃድኩት በኋላ ውሃ ጨምራለሁ። ለብ ያለ ነው። ከዛም ያው እናቀላቅለዋለን እና የተለያዩ የዳቦ ቅመሞችን መጨመር ከፈለጋችሁ መጨመር ትችላላችሁ። ግን ለዛሬ እኔ እንደዚሁ ነው የምሰራው። አብሹ ብቻ በቂ ነው እና አብሹም በጣም ትንሽ ነው። ጨው ነው ያለበት ማለት ነው። ጨው ነው በቅመም የተቀመመው ማለት ነው። ከዛም ያው ውሃችንን እየጨመር የምንፈልገው አይነት ውህድ እስከሚመጣልኝ አቀላቅለዋለሁ ማለት ነው። ትንሽ ላላ ያለ ሊጥ ነው የምናዘጋጀው። ሽቻው ተመልሼ እመጣለሁ ማለት ነው። ትንሽ ላላ ስላለብኝ ግማሽ ኩባያ ዱቄት ጨምራለሁ። ከዛም ያው ነፍቼ ጨምራለሁ። ያው እንደ ዱቄታችን አይነት ይወሰናል። ዱቄታችን አንዳንዱ ውሃ የሚያነሳለ፣ አንዳንዱ የማያነሳለ። ስለዚህ እንደዚህ እያየን የምንፈልገው አይነት ውህድ እስከሚመጣለን እንጨምራለን ማለት ነው። የምንፈልገው አይነት ውህድ መጥቶልኛል። 1 ኪሎ ከግማሽ ኩባያ ዱቄት 3 ከግማሽ ብርጭቆ ውሃ ነው የተጠቀምኩት ማለት ነው። ያው ብዙ ማሸት አያስፈልገውም። ከተቀላቀለልን በቂ ነው እና እንደዚህ ትንሽ መታ መታ ብናደርገው በጣም ቆንጆ ነው። ዘይት የተወሰነ 1 የሾርባ ማንኪያ የሚሆን እንጨምርና ከላይ እናዳርሰዋለን። እንደምታዩት መታ መታ ስላደረግነው በጣም ቆንጆ ሊጥ ነው የሰጠን ማለት ነው። ብዙ ሳንደክም በእጃችን ብቻ በቀላሉ መታ መታ ስላደረግነው ማለት ነው። ከዛ 1 ሰዓት ያክል ከድነን እናቆየዋለን ኩፍ እስከሚልልን ድረስ ማለት ነው። እሺ ሊጣችን እንግዲህ እንደምታዩት ኩፍ ብሎ እንደምታዩት ፈሷል። ያው ላላ ያለ ሊጥም ስለሆነ መፍሰሱ ግድ ነው። ከቆየ እኔ ያው ትቼው ወጥቼ ነው ስመጣ እንግዲህ እንደዚህ ኩፍ ብሎ ፈሶ አግኝቼዋለሁ ማለት ነው። ድጋሜ ኩፍ ብሎልኛል ማለት ነው። ቆንጆ ሆኖ ነው ኩፍ ያለልን። ከዛ ብረት ከስር አድርግበታለሁ እሳቱ ግለቱ እንዳይበዛበት ማለት ነው። እሺ አሁን ብረት ምጣዳችን ግለዋል። ትንሽ ዘይት ጨምራለሁ፣ ጋዳርሰዋለሁ። ከዛ ውሃ አዘጋጅቻለሁ። እጄን ነካ እያደረኩ ሊጣችንን እናዘጋጃለን ማለት ነው። ከዛም ያው ብረት ምጣዳችን ብዙ መጋል የለበትም።
መካከለኛ አድርገን ነው የምናገለው። እሺ እሳቱን ቀንሼ እያበሰልኩት ነው። እስከ ውስጥ ቆንጆ ሆኖ ይበስልልናል። እሺ አሁን ከላይ ሊጡን መጠጥ አድርጎልኛል። መሀል ላይ ትንሽ ለብቻው ስለበሰለ ነው ቆንጆ ሆኖ ነው የበሰለው፣ ቅንብር ብሎ ማለት ነው። አዙሬ አደርገዋለሁ ማለት ነው። በጣም ቆንጆ ሆኗል። አሁንም እሳቱን ቀንሼ ነው የማበስለው። ቶሎ ነው የሚበስለው። ከለበጥኩት በኋላ ትንሽ ዘይት ዙሪያውን ጨምርበታለሁ። መልኩን ያሳምርልናል። ከለበጥነው በኋላ ቶሎ ስለሚበስል መሀል ላይ እንዳያችሁት ቀድሞ ስለሚበስል እንደዚህ እያዟዟርኩ እኩል እንዲበስል አደርገዋለሁ ማለት ነው። እሺ አሁን በነጩ በኩል መልሼ አበስለዋለሁ ማለት ነው። በጣም ቆንጆ ሆኖ ነው የበሰለልን። አሁን ዳባችን ቆንጆ ሆኖ በስሎልናል። ይሄው በግልባጩ ተስተካክሎ በስሏል። ለድጋሚው አጥፍቼዋለሁ እሳቱን። ያው ብረት ምጣዳችንን እንደዚህ ጠረግ ካደረግን በኋላ ዘይት አንጨምርም። ያው እንግዲህ በተመሳሳይ መልኩ አበስለዋለሁ ማለት ነው። በጣም ቆንጆ ነው። በጣም ነው የሚጣፍጠው። የብረት ምጣድ ቂጣ፣ የብረት ምጣድ ዳቦ ጣዕሙ በጣም ይለያል። እሺ አሁን ሊጡን መጠጥ እያደረገልኝ ነው ከላይ። ከዛ ከስር ተስተካክሎ እንዲበስል አዟዙረዋለሁ። እሺ አሁን ከስር ተስተካክሎ በስሎልኛል። ከዛ እገለብጠዋለሁ ማለት ነው። እሺ አሁን ያው ተስተካክሎ እንዲበስልልን እናዟዙረዋለን ማለት ነው። አገላብጠንም እንደዚህ ቆንጆ አድርገን አብስለነዋል። ውድ ተመልካቾቼ በዚህ መልኩ አበሳስየው እንደጨረስኩ መብራት ጠፍቷል። ሆኖም ግን ያው ሰርተን ከመብላት ወደኋላ አንልም ማለት ነው። እንደምታዩት ቆንጆ ሆኖ ነው የበሰለልን። በጣም የሚያምር በጣም ቆንጆ ሆኖ ማለት ነው። የብረት ምጣድ ቂጣ ሽታው ራሱ ይለያል። ዳቦም እንደዛው ማለት ነው። በጣም ስፖንጅ ሆኖ ቆንጆ ሆኖ ነው የበሰለልን፣ ቅልል ብሎ ማለት ነው። ይሄው እንደምታዩት ጣዕሙም ይለያል። በጣም ቆንጆ ነው። አሁን ማባያ እናዘጋጃለን። መብራቱም እንደምታዩት መጥቶ ነበር፣ መልሶ ሄደ። እናም ማባያ ማር አዘጋጅቻለሁ። ያው እንደ ፍላጎታችን በሻሂም በቡናም እንደ ቡና ቁርስ ብናቀርበው ያው እንደምታውቁት በጣም ቀላል አማራጭ ነው። ያው ለማስታወስ ያክል ነው። ከዛም ቆርሰን እናየዋለን። ይሄው እንደምታዩት ውስጡም እንደዚህ ክፍትፍት ብሎልናል ማለት ነው። እንደዚህ እንደ ሳንዱችነት ልንጠቀመው እንችላለን። ከዛም እንቆርሰዋለን። ያው ለረፍት ቀናችን ጊዜያችንን እንዲቆጥብልን ቀለል ለማድረግ ሞክሬያለሁ ማለት ነው። ይሄው እንደምታዩት ምንም ሳንደክም አቦካኩንም እንዳያችሁት ማለት ነው። ለቡና ቁርስም ወዲያውኑ በጥበጥ አድርገን ይደርስልናል ማለት ነው። ከዛም ማርም ካለ ቤት ባፈራው ቀብተን እንደ ሳንዱችነት አድርገን ለልጆቻችን መስጠት እንችላለን ማለት ነው። እናም ያው ከፈለግንም ቤታችን ውስጥ ባለው ለውዝ በማር ሲቀላቀል በጣም ቆንጆ ነው። እናም ያው መብራትን እንደዚህ ቢጠፋብን በቀላሉ በመጥበሻም በብረት ምጣድም እንደዚህ
ቁርስ የእረፍት ቀን ቁርሳችንን ሰርተን ጊዜያችንን ጉልበታችንንም ቀለል ለማድረግ ሞክሬያለሁ ማለት ነው። በእኔ ቤት የዛሬው የእረፍት ቀን ቁርስ በዚህ መልኩ ነው ያዘጋጀሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ እና እንደ ሁሌውም ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁኝ። እንደ ሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። እንደምታዩት በጣም ቆንጆ ነው እና በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።